በውስጥ ማለት ነው። በውስጥ በቃ እንደሷ ማንም አለውልሽ አይዞሽ ያለኝ ሰው የለም። ከዚህ በፊትም አሁንም የሆነ ነገር ሲሆን አይዞሽ ያልፋል በቃ በጣም ደስ የሆነ ወደፊት ተስፋ እንዲኖረኝ ብዙ ምክሮች ትሰጠኛለች። ያው እኔ አላቅበትም አላመሰገንኩሽም ረዋን ታዩ ለማንም ማብራራት አይጠበቅብንም። እኔ አንድ እህቴን ካዳንኩኝ ለኔ በቂ ነው። ለማንም ማብራራት ለማንም ማስረዳት አይጠበቅብንም። አንቺ ብቻ ምን ሆንሽ? አንቺ ብቻ ደህና ሁኚ። እኔ የውልሽ ምንም አይነት ነገር መልካም ነገር ካረኩኝ ከማንም ምስጋና ፈልጌ አይደለም ማረገው። ለማን ነው ማረገው? ለራሴ ስል። ለምን ፈጣሪ ጋር ተመዝግቦ ነገ ስወድቅ ፈጣሪ እንዲያነሳኝ። ነገ ስወድቅ እኔ ነገ ሰው ነኝ፣ ታመማለሁ፣ መታከሚያ ላጣ እችላለሁ፣ ልቸገር እችላለሁ። ያኔ ላንቺ ያደረኩት መልካም ነገር ካለ ካደረኩ መልካም ከሆንኩኝ ፈጣሪ ጋር ተመዝግቧል። ሰው ቢረሳ ፈጣሪ ስለማይረሳ እኔ ስወድቅ ፈጣሪ እጆች ይልክልኛል። ዘርግተው ከወደኩበት የሚያነሳኝ እጆችን ይልክልኛል። አንቺ ራስሽ መተሽ አይደለም የምታነሽኝ፣ ሌላ ሰው ፈጣሪ መዝግቦ አስቀምጦ በሌላ ሰው። እኔ በዚህ ማመን ሰው ነኝ። ገባሽ? ስለዚህ ለእኔ አትጨነቂ። ምንም ቢወረድብኝ፣ ብሰደብ፣ ብዘቀዘቅ ምንም እንዳይመስልሽ። እኔ ጠንካራ ሰው ነኝ። እኔ ይሄ የባለጌ አፉን የሚከፍት ሁላ እኔን ሊጥል አይችልም። አፋቸው በተከፈተ ቁጥር የእነሱ ጭንቅላት ነው እየታየ ያለው። የሚሳደቡ ሰዎች ስድባቸው እነሱን ነው የሚገልጻቸው። ገባሽ? እኔ ክብሬ ዝቅ አይልም ስለተሰደቡ። ስለ እኔ ምንም አትጨነቂ። እኔን ለማመስገንም እንዳትሞክሪ ረዋንዬ። እኔ ያደረኩትኝ ለፈጣሪ ነው። ስለዚህ አሁን ወደ አንቺ ችግር እንሂድ። አንቺ ምንድነው አዲስ የደረሰብሽ ያስለቀሰሽ ነገር? ባይበዛብሽ አታለቅሽ፣ ተረድተንሻል። ስለዚህ ምንድን የሆንሽው? ለብቻሽ የከበደሽ ነገር ከኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል። ስለዚህ ንገሪን፣ ምንድን የሆንሽው? በጣም ብዙ ነው የሆንኩት። አንደኛ የምናውቀው ጉዳይ እስካሁን ምንም አይነት እልባት ላይ አልደረሰም። የህግ ጉዳይ ጊዜ ይወስዳል። የህግ ጉዳይ እስካሁን ያው የተመላለስኩኝ ነው፣ ገና አላለቀም። ግን በዛ መሀል ደግሞ እንደዚህ ስራ በምገባ ሰዓት ብዙ እህቶች አሉ የሆነ የሚፈልጉትን ነገር ካላገኙ ከኔ ዘር ማንዘሬን ሳይቀር ነው የሚሳደቡት። የዛኔ ስትነፋርቂ፣ የዛኔ እንደዛ ሆነሽ ደካማ ጎኔን ያነሱብኛል። እንደዛ ስትሆኝ እኛንን እኮ የደረስንልሽ በቃ የሆነ ወይ ቁጥርሽን ስጪኝ ብለው ካልሰጥም ካልኳቸው በቃ የት ነው የምትገዢው ይሉኛል። እቃሽን የት ነው የምትገዢው? እዚህ ቦታ ስላችሁ ውሰጅን። እኔ እንዴት ነው ሱቄን ዘግቼ እናንተንም ወስደው በእኔ ስም እኔ ወስጄ አስተዋውቂሽ በእኔ ስም ብትበደሪስ እቃ ብትወስጂስ ማን ነው ተጠያቂ? አላቃቸውም። እነዛን ሰዎች ማን እንደሚልካቸው አላቅም ብዬ ስላችሁ የዛኔ ስትነፋርቂኝ በዛ ደርሰንልሽ የኢትዮጵያ ሕዝብ እኛንን እኮ ይረዳንሽ ብለው በደካማ ጎኔ ይገባሉና እንትን ያስታውሱኛል። የድሮውን ማለት ነው። የድሮውን እንትን ኦርደር ደግሞ ያደርጉና በጣም ብዙ ናቸው ማለት በሳምንት ቢያንስ እኔ እንጃ ቆጥሬ የማልጨርሰው ማለት ነው። ተቆጥሮ የማያልቀው ወላሂ አያልቅም። በቃ ያዛሉ። ዲሊቨሪው በርጋ ሲደርስ ብሎክ ያደርጉኛል። እኔ ከነጭራሹን ይቦልኩኛል። አላቅም ለምን እንደሚያደርጉ እንደዛ አላቅም። በጣም ብዙ ናቸው ብዙ። ከዛ ምንም አልላቸውም ማለት ምን ብዬ እላቸዋለሁ? ለምን በዚህ በኩል ይሄኛው ቁስል ያለ ይሄኛውን ነገር ከዛሬ ነገ ተሳካ አልተሳካ እንትን ላይ ነኝ። በጎን ደግሞ መስራት አለብኝ። ብዙ ወጪ አለ እዚህ የቤት ኪራዩ፣ የወረቀቱ፣ የላይሰንሱ በጣም ብዙ ነው ወጪ ያለው። እሱን ለማሟላት ደፋ ቀና ስል ደግሞ እንደገና ደግሞ በጎን ሌላ ኪሳራ። በቃ ከአቅሜ በላይ ሆነ። ከአቅሜ በላይ ዛሬ አሁን አንድ ልጅ በጣም ያስለቀሰችኝ አንድ ልጅ 400 ድራም አዛ እንጀራውን ላዛኛለች። እንጀራም አዛ እኔ እንጀራ ልኬ አላቅም ላኩላት ብሎክ አደረገችሽ። በጣም ብዙ ናቸው። በጣም ብዙ ማለት ነው እንደዚህ የሚያደርጉት። እኔ ደግሞ ውስጤ ያ ነገር አለ። ያኛው በቃ አልወጣልሽ አለኛ። እስካሁን ልረሳ ፈልጋለሁ ግን መርሳት አልችልም። ለሁለት ቀን ከሳኩኝ አፈላሽ እኮ ድሮ እንደዚህ አልነበርሽ። ሁለት ቀን ከሳኩኝ ላይ ካዩኝ በቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መሰለኝ አላውቅም። እንደዚህ ከሰው ጋር ስጫወት ካዩኝ ይመጣሉ።
አንቺ እንደዚህ አይነት ሰው ነሽ እንዴ? አንቺ አይናውጣ በቃ ማይሉኝ የለም። ከዛ ላይቬን ዘግቼ እወጣለሁ። በቃ ስስቅ አይወዱም። በቃ ስስቅ 2 ቀን ከሳኩኝ 1 ሳምንት ግዴታ ያስለቅሱኛል። ወይ ኦርደር አድርገው ከንስለው ወይ በቃ የሆነ ስድብ ሰድበውኝ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁ ሁላ አለ። ይሰድቡኛል። ለምን እንደሚሰድቡኝ ምንም ምክንያት የለም። ሪከርድ አሰሚኝ ለጉዳዩ እውነተኝነት ማረጋገጫ። ወይ ጉዴ ፈላ ማለት ነው። እቺ ልጅ አሁን ምን ይባላል? እሺ ማለት ምን አድርጋ ይሄን ያህል ለምን? ምን ስለሆነች? ምን ስላረገች? ሰርታ ለመብላት ነው ቲክቶክ ላይ የመጣችው። እቃ ነው የምትሸጠው። እንደ ማንኛውም ቲክቶክ ላይ እንዳለ አበሻ እቃ ትሸጣለች። ሌላ ምን አርጋ ነው? ይህን ያህል ሰው ላይ ለምንድን ነው? ወይስ ያቺም 55,000 ድርሃም ተሰበሰበችላት ተብሎ ነው? ያ ብር ተሰበሰበላት ተብሎ ቅናት ነው ወይስ ምንድን ነው? ብሩ ለምን ተተካላት ነው? ለምን ህዝብ ካሳት ነው? 2 ዓመት እኮ አልቅሳለች እቺ ልጅ። በጣም ግራ ገባኝ በእውነት። ለምን ይህን ያህል ምቀኝነት? ሰው ሰርታ ልትበላ ነው ቁጭ ያለችው እዚህ ጋር። እቃ ነው የምትሸጠው። ኦርደር እያደረጉ ይህን ከዚህ በፊትም ሰምቻለሁ። ኦርደር እያደረጉ መከንሰል። ኢትስ ኦኬ ያልኳት ታያቸው። የዲሊቨሪ እኮ ትከስራለች በእያንዳንዱ ሰዎች ልጅ። አይ እንደዚህ የሚያደርጉ ሰዎችን እያወጣን ቁጥራቸውን፣ ፎቷቸውን መፖሰት እና ማጋለጥ አለብን። ካለበለዚያ አያቆሙም። መጋለጥ አለባቸው እንደዚህ አይነት ክፉ ሰዎች። ለምን ምን ስለሆነች የሁሉ ነገር የሚደርስባት? ሌቦቹ እየላኳቸው ነው። ሌቦቹ ስለተከሰሱ ፎቶቸውን አውጥቼ ስላሰጣው ስለተዋረዱ ስለተጋለጡ ሌቦቹ እየላኳቸው ነው። 100% እነሱ እየላኳቸው ነው። እንደዚህ እንዲያደርጉ ፌክ አካውንት እየላኩ ራሳቸውም ይሆናሉ በፌክ አካውንት እንደዚህ የሚያደርጉት። ሰው ሰርቶ አይበላበትም እንዴ? አዎ እነሱ እየላኳቸው ነው እንጂ ያለ ምክንያት ሰው እንደዚህ እንዴት ይችን አንድ ምስኪን ዝም ብሎ ያጠቃል እንዴ? ምን ባረገች? ምን ባጠፋ? እሺ ማሪ ሲሆን ለከሽ ነው ተቻለ። እሺ ማሪ 30 ድርሃም ብዙ ናቸው። እንዴ ልጅቷ ሀገር ጥላ እንድትጠፋ ነው? ቲክቶኩን ጥላ እንድትጠፋ ነው? ምን እንድትሆን ነው? በህግ ይጠየቁ። ጉዳዩንማ ህግ ይዞታል እኮ። ግን አሁን በፌክ አካውንት ስለሆነ ይህን የሚያደርጉት ማረጋገጫ የለም። ገባችሁ? ግን እኛ እናውቃለን፣ ሁላችሁም እናንተም ይገባችኋል፣ ታውቃላችሁ። እነሱ ናቸው። ፎቶቸውን ለጥፌ ስላጋለጥኳቸው ሌቦቹ ናቸው። ለምን አጋለጠችን ነው? ረዋን ለምን አሳልፋ ለአቢባ ሰጠችን? ለምን ህዝብ አወቀብን ሌብነታችንን ነው? ያ ነው። በፌክ አካውንት ነው እንደዚህ የሚያደርጉ። አንድ አድርጊ፣ በጣም ይሮጣል። አንድ ላይ አድርጊ። ኸይር ማለት ኸይር የሚሰራ ሰው ኸይርን ነገር ሲያውቅ ነው። አንቺ አታውቂም ሲጀመር። ስለ ኸይር አታውሪ። በቃ አሁን ብዙ አታናግሪኝ። ታኝ ዝም ብለሽ እሺ። እሺ 4-3 እንትን ነው ድሌት አድርገዋለች። አይ እንደተሳይ ዋትስአፕ ይዘጋል። ረዋን ሪከርድ አድርጌ ልላክልሽ ወይ? አይ ችግር የለም በቃ የለም። አሁን የሰደቡሽ ቮይሶቹን ብታሰሚን 1-2 አንዷን አገኘኋት፣ ግን 3ቱንም ቮይስ ቦድ እንትን ብላለች። እኔ ጋር እንዲጠፋ አድርገዋለች። አንዷን አገኘኋት። ከጠለም መጥፋት የምትፈልጉ አናግሩኝ የሚለውን ኮመንት ሚውት አድርጉ። ቤተሰብ ታው ሞዴሬተሮች እንደዚህ አይነት ህዝብ የሚጎዳ ኮመንት ለሚውት አታደርጉም። መጥፋት የምትፈልጉ አናግሩኝ እያለ እኮ ነው ኮመንት ላይ ሊያስጠፋ ህዝቡን። ትእዛዝ ስትቀበል ቅድሚያ ብር ትቀበል። እንደዚህ አይቻልማ። እንዴት በቲክቶክ ኦርደር ሲያደርጉ ገዝት ገብተው ኦርደር ያደርጋሉ። ቁጥራቸውን ትቀበላለች። እቃው ሲደርሳቸው ነው እቃውን ተቀብለው ብር የሚከፍሉት። አንድ ቁጥር አለ ካረገችኝ እያለችኝ ነው ጓደኛዬ። ለምን ጓደኛዬ እየመጣችኛማ አይደለችም። አሁን ወደሽ ከልጅቷ ትቀበያታለሽ ብሩን ወይስ አትቀበያትም? አጭር ነው።
ሁለተኛ ቦይስ ካረሽ ልክልክሽ እና ምናገር እኮ አሰሚና በስነ ስርዓት አንድ ቁጥር ላይ አድርጊውና እንስማት እንዴት ዛቻ እንደምታረግ አንቺ መሰለኝ እንደዛውሽ ሁለተኛ በስልኬ ቦይስ እንዳታስቀምጪ ሁለተኛ በስልኬ ቦይስ እንዳታስቀምጪ ሁለተኛ አልኩሽ ሁለተኛ ሪካርድ ጋር ቁጥሯን ለምን ዝም አትይም? ረዋን እኛ እንድንሰማት ከመጀመሪያ አድርጊውና አንቺ ዝም በይ እኛ እንስማት። ሁለተኛ በስልኬ ቦይስ እንዳታስቀምጪ ሁለተኛ አልኩሽ ሁለተኛ ሪካርድ ካራክሽ ልክ ልክሽ ነው የምነግርሽ። አለ ቆይ ሌላም ቆይ ይናት አዎ ግን አንቺ ኸይር ታውቂያለሽ እንዴ? ስለ ኸይር የምትናገሪው ነው። ቀላሉ ነገር እኮ ስለ ዱባይ እንትን እኮ ሱቅ መናገር ያቃትሽ። ችግር የለውም እሺ ውዴ። እና ኸይር ማለት ኸይር የሚሰራ ሰው ኸይርን ነገር ሲያውቅ ነው። አንቺ አታውቂም ሲጀመር። ስለ ኸይር አታውሪ። በቃ አሁን ብዙ አታናግሪኝ። ታኝ ዝም ብለሽ እሺ። አሁን እቺ ማለት ስለ ዱባይ ሱቅ እንኳን መናገር አቃተሽ የምትለው እቃ ከየት እንደምታመጪ ጠይቃሽ አልነግርሽም። ምክንያቱም ሄደሽ ከዛ በስሜ ብትበደሪ እኔ ተያዥ አልሆንም ስላልሻት ነው። አይ ሶስት ነበር ወላሂ ሶስት ሪከርድ ስክሪን አድርጌ ልላክልሽ። ሶስቱንም አጥፋለሁ። ስለዚህ እነዚህ ሁለት ሴቶች ናቸው ማለት ነው። አሁን እቺኛዋ ደግመሽ ቮይስ በስልኬ ብታረጊ ልክልክልሽን ነው መነግርሽ ያለችዋና እቺኛዋ አንቺ ኸይር ታውቂያለሽ እንዴ ስለ ኸይር የምታወሪው የዱባይ ሱቅ እንኳን መናገር ያቃተሽ ያለችሽ ሁለት ናቸው። እኔ መናገር አቅቶኝ አይደለም። ፎቶአቸው አለ ዋትስአፕ ፕሮፋይላቸው ላይ ቦልከውኛል። ብሎክ ነው የሚያደርጉኝ ወዲያው የሚፈልጉት አይደል? ፎቶ ነበራቸው ዋትስአፓቸው ፕሮፋይላቸው ላይ ፎቶ ነበራቸው ነበረ፣ ግን አሁን ጥቁር ነው ምንም የለውም። አሁን ብሎክ ሌላ ጊዜ ስክሪንሻት አድርገሽ ያዥና ፎቶአቸውን ለጥፌ እኔ ቪዲዮ ሰራለሁ። አንድ ሁለተኛ ነገር ደግሞ አንቺ የምታመጪበትን ቦታ ለምንድን ነው የምትናገሪው? ይሄ ግዴታሽ ነው መናገር አለብሽ። እዚህ ቦታ ነው የማመጣው ብዬ ብላችሁ ችግር የለውም። ግን እነሱ የሚፈልጉት እኔ ይዣቸው መልሽልኝ። ለምን ግዴታ ነው? ለምን አልናገርም? ግን ያው መስራት ከፈለኩ ኖ ረዋን አንቺ ካልበረታሽ፣ አንቺ ካልጠነከርሽ የማንም መጫወቻ ነው የምትሆኚው። አንቺ ወደሽ ከተነጠፍሽ ሁሉም መራያሽ ላይ ነው የሚዘማመተው። ወደሽ ከተደፋሽ ቢረቅጦሽ አይቅፋሽ። ወደሽ ነው እየተደፋሽላቸው ያለሽው። አንቺ ራስሽን ካላስከበርሽ ለአንቺ ያለው እንጀራ ይሻግታል እንጂ ማንም አይበላውም። እንደዚህ ስለተለቅለሰለሽ ስለተለማመጥሽ አይደለም የምትሸጪው። ቆፍጠን ብለሽ ሽጪ። እቃሽን ያለ ፕሮዳክትሽን ያለ ይግዛሽ፣ ያላለ አይግዛሽ። አላህ የከፈተውን ጉሮሮ እሱ ሳይዘጋ አያድርም። ላንቺ ያለው ርዝቅ ይመጣል። ላንቺ ተጽፏል። ይሻግታል እንጂ ማንም ሰው አይበላውም። ያንቺን ስለተለማመጥሽ አይደለም ገበያ እንደዚህ ስለተለቅለሰለስሽ አይደለም። ኖ መስመር ባውንደሪ ይኑርሽ። አንቺ ጋር የምትመጣው አንድ ሰው ልትገዛ እንጂ ከየት እንደምታመጪ ቃል ልትጠይቅ አይደለም። ይሄን የመንገድ ግዴታ የለብሽም። ይሄን የመንገድ ግዴታ የለብኝም በያትና ገበያሽ ይቀንስ። አለቀ። ባመንሽበት ነገር ሽጠሽ አግኝ ገበያ ትመጣለች። ስለ እቃሽ አንቺ ግዴታሽ እንደ አንድ ነጋዴ ግዴታሽ ስለ እቃሽ ማስረዳት ነው። እባክሽ ረዋን ያኛው ክሬም ለምን እንደሚጠቅም አስረጅኝ ስልሽ ክሬሙን ታነሽና ከዚህ ተሰርቷል ይሄን ይጠቅማል ትይኛለሽ። ከዛስ የሚያስፈልገኝ ከሆነ እገዛለሁ፣ የማያስፈልገኝ ከሆነ አመሰግናለሁ ብዬ እወርዳለሁ ከገዝትሽ ላይ አለቀ። አንቺ ቆፍጠን ኮስተር ካላልሽ የማንም መጫወቻ ነው የምትሆኚው። ዓለምን መቆጣጠር አይቻልም። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። አንቺ ነሽ ለራስሽ መበርታት ያለብሽ። ሁሌ በሰደቡሽ ቁጥር በዛቱብሽ ቁጥር የምታለቅሽ ኦርደር አድርገው አይኖ ቀላል አይደለም። ችግርሽ ከባድ ነው። በጣም ብዙ ሰው አይኖ ከባድ ነው፣ ቀላል አይደለም። ግን አንቺ ጀግነሽ ነው ተጋፍጠሽ ይሄን ነገር ማለፍ የምትችይው። አንደኛ መስመርሽን መጠበቅ። አንቺ ነጋዴ፣ እነሱ ገዢ። አክብሪያቸው በስነሳት ከስተመር ሰርቪስ፣ ጥሩ ከስተመር ሰርቪስ ትሪት አድርጊያቸው። ማሽቃበጥ ግን ጓደኛ መሆን አያስፈልግም። እሷ ከስተመር ናት፣ አንቺ ነጋዴ ነሽ፣ ጓደኛሽ አይደለች። ምንም አይነት ትርፍ ወሬ አታወሪም። ሲሪየስ ነው የምትሆኝ። ትርፍ ወሬ አያስፈልግም። በአንቺና በከስተመሮችሽ መካከል ሊሆን የሚገባው ኮንቨርሴሽን ስለ ፕሮዳክታችሁ ነው፣ ስለ እቃሽ ነው። የሚፈልጉትን የእቃ አይነት ይጠይቁሻል። የሚፈልጉትን የእቃ አይነት አስረድተሽ ትሸጪላቸዋለሽ። ሳይዝ መቀየር፣ ከለር መቀየር የፈለገ ትቀይሪለታለሽ። አለቀ።
ኮስተርት ያለሽ አንቺ ፊት ካልሰጠሽው አንቺ ዝቅ ካላልሽ ማንም ሰው አናትሽ ላይ አይወጣም እንዴ። ማንም ሰው እንዲያሸማቅቅሽ አትፍቀጂ። እንደ ማንኛውም ሰው ችግር ደረሰብሽ ተረዳሽ። አንድ ጊዜ ሶሻል ሚዲያ ላይ ወጥተሽ እርዳታ ስለተደረገልሽ እድሜ ልኩን በዛ ጉዳይ ሊያሸማቅቅሽ የሚሞክርን ሰው ኢግኖር አርጊው። እያት እንትናን ማን ነበር ስሟ? በእናትሽ ኧረ ስሟን አስታውሶኝ። ህፃኗ ልጅ የምታምረው ልጅ የወለደችው አንዴ ረዳን ብለው እድሜ ልካቸውን የሚሰድቧት ይኸው በርትታ ጠንክራ እያደገች ማስታወቂያ እየሰራች እየበረታች አታይም እንዴ? ተማሪ ከሷ ዋንትያ ቴንኪ ዋንትያ ይጎትቷታል፣ እንዲጥሏት ይጎትቷታል። ግን እሷ አትወድቅም፣ አትሰበርም። ያት ጀግንሽ በርትተሽ መረዳት ነውር አይደለም፣ መስረቅ ነው ነውር፣ ማጭበርበር ነው ነውር። አንቺ አላጭበረብርሽም፣ አንቺ አልሰረቅሽም። አንቺ እንደ ማንኛውም ሰው ችግር ገጠመሽ፣ ለዛ ችግር ህዝቡ ረዳሽ፣ ችግርሽ አለቀ። በተረፈ በህግ የሚሄደው በህግ ይሄዳል፣ ህግ እንደፈለገ ያርገው፣ አለቀ። አንቺ እዚህ ሶሻል ሚዲያ ላይ ያለሽው ልትሸጪ ነው፣ ትሸጫለሽ። በተረፈ ሌላ ወሬ ከማንም ሰው ጋር ትርፍ ወሬ እንዳታወሪ። አንቺ ካሰፈርሽው መስመር ማንም ሰው ማለፍ አይችልም። አንቺ ነሽ ራስሽን የምታስከብሪ። አንቺ ካልፈቀድሽላቸው ማንም ምንም ሊያደርግሽ አይችልም። ዝቅ ካላልሽላቸው አናትሽ ላይ አይወጡም። ይኸውልሽ የኛ ማህበረሰብ አብዛኛው፣ ሁሉም ሳይሆን አብዛኛው በስስ ጎንሽ ገብቶ አንቺን ማጥቃት ነው የሚፈልገው። በተለይ ደግሞ የተረዳ ሰው እርዳታ የተደረገለት ሰው በርትቶ ጠንክሮ ሲያይ በእኛ በር እኮ እኛ ረድተንሽ እኮ ነው እኛ እኮ ነን ችግርሽን ያሳለፍንልሽ ይላል። ይበል። አትስሚ እንዴ! ዘመኑ የጠንካሮች ነው። ስስ ከሆንሽ ማንም ይበላሻል። በቃ መልስ አለመስጠት፣ እንደሌሉ መቁጠር። አያምም? ያማል። እናቴ ትሙት ያማል። እኔ ጠንካራ ባሁን እስከዛሬ ከቲክቶክ ጠፍቼ ነበር። እኔንም ምሳሌ ማድረግ ትችያለሽ ረዋን። እኔ እንደሚወርድብኝ የስድብ ናዳ እኔ ጀግና ጠንካራ ባልሆን ቆዳዬ ወፍራም የሚቋቋም ባይሆን እስካሁን ከቲክቶክ ጠፍቻለሁ ዲአክቲቬት አድርጌ። ይሄ የማደግ ምልክት ነው። እያደግሽ ነው። ጎታችሽ ወደ ታች የሚጎትትሽ ከበዛ አንቺ ወደ ላይ ከፍ እያልሽ ነው ማለት ነው። ከፍታ ወደ ከፍታ በወጣሽ ቁጥር ጎታቾችሽ እየበዙ ይመጣሉ ሊጥሉሽ የሚሞክሩ። አንቺ ግን ሲጎትቱሽ ሞር ግፊ ወደ ላይ፣ ጡንቻሽ እየጠነከረ ይመጣል። ለዛም ለዚህም ተጨንቀሽ ትችላለሽ። በቃ ስለበለጥሻቸው ነው። አንቺ ደስተኛ ስትሆኝ አይወዱም። ራስሽ እኮ አልሽ 2 ቀን ከሳቅኩኝ ሳምንት ያስለቅሱኛል አልሽ አይደል? በቃ ስትስቂ ሲያዩ ደማቸው ይፈላል። ምድረ ደስታ የሌለው ሁላ፣ ምድረ ደስታ የራቀው ሁላ ሰው ሲስቅ ሲያይ ያማዋል። የራሱን ደስታ እንደመፈለግ የሰውን ደስታ በማጥፋት እሱ ጋር ደስታ የሚመጣ፣ ያንቺን ደስታ ሲያጠፉት ወደ እነሱ ደስታ የሚመጣ ይመስላቸዋል። እንዲሳካላቸው እያረግሽ ነው አሁን አንቺ። ገብቶሻል? እንዲሳካላቸው እያደረግሽ ነው አንቺ። ስታለቅሽላቸው ላይቭሽን ከፍተሽ እሳይ ሰራንላት፣ አይኛ አቅማችንን አያቸው፣ አስለቀስናት፣ እንዲሁ እያደረግሻቸው ነው። ሳይካትሪስት ያስፈልጋታል የምትሉ ትክክል። እኔ የስነ ልቦና ሐኪም አገናኛታለሁ ኦንላይን ላይ እሷ ባለችበት ኢትዮጵያ የሚኖር የስነ ልቦና ሐኪም ሴት አገናኛታለሁኝ። እሷ የምክር አገልግሎት ከዚህ በላይ ከኔ በላይም ደግሞ ትሰጣታለች። ባይዘዌ የራሳችን ሐኪም ራሳችን ነው። ራሳችንን መውደድ ነው ትልቁ ነገር ሊሆን የሚገባው። እዚህ ምድር ላይ ምንም ነገር ላይ ሰክሰስፉል እየሆናችሁ ስትመጡ መኖራችሁ ራሱ በህይወት የሚያቃጠላቸው ሰዎች አሉ። በህይወት መኖራችሁ መሳቃችሁ ራሱ ንጹህ ድሃ ሆናችሁ ምንም ሳይኖራችሁ ስለ ሳቃችሁ ብቻ የሚቃጠሉ ሰዎች አሉ። እነሱ መሳቅ ስላልቻሉ፣ እነሱ ደስተኛ መሆን ስላልቻሉ። ስለዚህ ራሳችን ጠበቃ መሆን፣ ራሳችን ልንቆምለት ይገባል። ረዋን ለራስሽ ልትቆም ይገባል። ልትበረች ይገባል። እንደዚህ ስብር የምትይ ከሆነ ማንም እየመጣ ነው የሚረቅጥሽ። የማንም መጮቻ ነው የምትሆኝ። ተይ በርቺ። ስስ ጎንሽን አታሳያቸው። ቢያምሽ ራሱ ማለቴ የተናገሩት ቃል ቢያምሽ ራሱ ጥርስሽን አድርገሽ ለነሱ ለጠላቶችሽ ህመሙን ሳታሳያቸው ላይቭሽን ከዘጋሽ በኋላ ህመሙን ታስታምሚዋለሽ በራስሽ። ጠንክሪ፣ በርቺ። እድል አትስጫቸው። አንቺ ነሽ ለራስሽ መቆም ያለብሽ፣ ማንም አይደለም። እኔ ለምንድን ነው ላይቬን የከፈትኩት? በይ እቃ ልሸጥ። ስለዚህ ሌላ ወሬ አያስፈልግም። እቃሽን ትሸጫለሽ። ይኸውልሽ በጣም ጓደኛ የምትያቸው የገዛ የራስሽ ሰዎችም ሊነሱብሽ ይችላሉ። ነገር እድገትሽን ሲያዩ ማንም ላይ አትጣበቂ። ገባሽ? ራስሽን ብቻ ችለሽ በሁለት እግርሽ ቁሚ።
ሁሉም ሰው ይከዳል። ነገ አንዱ እየከዳ እያደግሽ ስትመጪ እድገትሽ እየጨመረ ሲመጣ ሌላም ሰው እየከዳሽ ይመጣል። አቡ አስከር if she is treating customer well and also asker her voice she insulting. ኦኬ አንቺ ከከስተመሮችሽ ጋር ተሰዳድበሽ ታውቂያለሽ? ከስተመሮችሽን በትህትና በደንብ ትሪት ታደርጊያለሽ? ኧረ እኔ እንኳን ስድብ አይደለም እንትን በስነ ስርዓት ነው ማስተናግዳቸው። ታስተናግድ በስነ ስርዓት ነው። አልሐምዱሊላህ እቃው ደርሷቸው ሁሉም ያመሰግኑኛል። ሁሉም እቃው ሲደርሳቸው የሚመልሱብኝ ገና እቃውን ሳያዩት ነው። ገና እቃውን ሳያዩት ዲሊቨሪው ደርሻለሁ ሲላቸው ነው እነሱ ናቸው የሚቦልኩኝና እንትን የሚያከስሉኝ። ኦኬ እስቲ አንድ ሁለት ቮይስ ታሰሚናለሽ እንዴት ከከስተመሮች ጋር በዋትስአፕ እንደምታወሪ? ለምሳሌ ከአንድ ከስተመር ጋር ቁጥሩን ከተቀበልሽ በኋላ በዋትስአፕ መጀመሪያ የላክሽላት ቮይስ ምን ያህል ትትና አለው የሚለውን ለማየት። እሺ ብዙ ነው ያለው የመጣልኝን ላሰማሽ። አንድ ማንኛውም ጀስት ለህዝቡ ለማሳየት ያህል ምን ያህል አንቺ ከከስተመሮች ጋር ትህትና እንዳለሽ፣ ለምን ነገ ደግሞ እሷ ትሪት አታረገንም ትሰድበናለች ታመናጭቀናለች ብለው እንዳይወጡ ማለት ነው። እዚህ ጋር አሁን ትላንትና ነው ደርሷት ነው ከብሉ ማጂክ ቀልጦ ደርሷት እንደታሰሚ ዋትስአፕ ወደዛ አድርገሽ ድምፁን ብቻ ነው የምታሰሚ። እሺ ብሉ ማጂክ ደርሷት ቀልጦ ደረሳት። ምን ሆነ? ሙቀት አይደለ መኪና ላይ ቀለጠና ደረሳት። ከዛ ኦኬ እሺ በቃ ችግር የለም። ግን ሻርቡ እንዴት እንደማጥቦ ንገሪኝ። ሻርቡን ላበላሽተው ወጥ ላይ እንዳለ ሻርቡ ኦይል ነው። ንገሪኝ እንዴት እንደማጥቦ እንዳለ ሻርፑ ነው የሚተደፋው። ወላሂ የሌለ ማለት ነው። ችግር የለውም አብሽሪ በቃ። ሰላም አለይኩም ውዴ፣ ሰላም ነው? እንዴት ነሽ? ትላንት እኮ ላይቭ ላይ ሆኜ ቶሎ አልመለስኩልሽም። በጣም ይቅርታ እና በጣም ይቅርታ ማርዬ። እሺ ምናልባት ያው ሙቀቱ አሁን እንኳን ኦይል አይደለም ቅባት ሰው ያቀልጣል እና ኔክስት ላይ ግን አስተካክሎ ብያቸዋለሁ። ኤሲ ያለበት ቦታ አስቀምጡ እንደዚህ አይነት ነገር እንዳይፈጠር ብያቸዋለሁ። በጣም ይቅርታ አፉ በይኝ ማርዬ። የዱባይ ሙቀት ታውቂዋለሽ። እክስሻለሁ፣ በሚቀጥለው እክስሻለሁ ማርዬ። እሺ አፉ በይኝ ማርዬ። ይህ ትላንትና ነው። ትላንትና እንትን እኔ አልሐምዱሊላህ የለብኝም እንደዚህ እንኳን። ከዛ ይሄን ሰው ትላርከቱ የወላሂ አብሽሪ ችግር የለውም። ያው ትክክል እንድትጠነቀቁ ነው እንጂ እንቺ ሳይሆን ያኛው ድራይቨሩ ማለት ነው። አብሽሪ ችግር የለውም ወላሂ። ያው እኔ ችግር የለብኝም ወላሂ እረዳሻለሁ። አንዳንዶቹ ግን አሉ ገብቶሻል፣ ሌላ ነገር የሚያስቡ አሉ እና አብሽሪ ችግር የለውም ወላሂ። አፉ ብዬሻለሁ አብሽሪ። አላህ ብቻ ርስቅሽን ያስፋልሽ። ዱዓ ነው፣ ሁሉም ዱዓ ነው የሚያደርግልኝ። አንድ ሰው እቃዬን አይቶት አንድ ሰው የተናገረኝ ነገር የለም መጥፎ ነገር። አንድ ሰው አልሐምዱሊላህ። ሰው ማለት በስነ ስርዓት ነው የማናገራቸው፣ ሳስተናግድም በስነ ስርዓት ነው። ምንም የለም እንደዚህ እንኳን አልሐምዱሊላህ እስካሁን የለም። አሁን ድረስ አንቺ ከአንቺ የሚጠበቀውን እስካረግሽ ድረስ አንቺ ጥሩ ከስተመር ሰርቪስ እስከሰጠሽ ድረስ አንቺ ለከስተመሮች ጥሩ እስከሆንሽ ድረስ ኔጌቲቭ ከስተመሮችን ብሎክ አድርጊ። በቃ ብሎክ። ልክ መጥፎ ቃል ካፏ የሚወጣ ከስተመር ብሎክ። አለቀ። ቆፍጠን በይ፣ ጀግኝ በይ። አንቺ ለራስሽ መቆም አለብሽ። ለማንም አታልቅሺ። እንዴ ጠላትሽን ለምን ታስደስችዋለሽ? እንዴ ሶሻል ሚዲያ ላይ እንደኔ ብዙ ምቀኛ ያለበት ሰው አለ እንዴ? ጋይስ እስቲ እናንተ ንገሩኝ። አለ እንደኔ ብዙ ምቀኛ ያለበት አለ? ምንም ባረግ ኔጌቲቭ ነገር ያወጡለታል አይደል? ግን አይ ዶንት ጊቭ አ ሺት ቱ ኤኒባዲ። ለምን ራሴን እወዳለሁ፣ ለራሴ ቆምለታለሁ። ጀግና ነኝ ለራሴ። ማንም አፉን ይክፈት ምን አገባኝ? ለማን ብዬ ነው ማለቅሰው? ሶሪ ሀቢባን የሚያስለቅስ አልተፈጠረም። በጣም ራስ ወዳደኝ፣ ራሴን እወዳለሁ። በራሴ አልደራደርም፣ ለማንም አላለቅስም። እማለቅሰው ልጆቼ ቢታመሙብኝ ነው። ፈጣሪ እነሱን ይጠብቅልኝ። ለማንም ሶሻል ሚዲያ ላይ አፉን ከፈተ ብዬ ላለቅስ? ሶሪ ይናፍቅሻል። ምንም ያሳለፍሽውን ነገር አለቅሳለሁ እንጂ አላለቅስም። እኔ አንቺ ልታስለቅሽ እንጂ ልታለቅሽ አይገባም። ከአንቺ የሚጠበቀው ጥሩ ሰው መሆን አለቀ። አንቺ ጥሩ ሰው ከሆንሽ ከስተመርሽን ማንም ይሁን ምን ካከበርሹ፣ በሰውነቱ ካከበርሹ፣ በትህትና በቃ ፕሮፌሽናል
ሁኚ። ሰው ሲመጣ ገዝት ላይ ገባ፣ ሰላም ጤና ይስጥልኝ እህቴ እንኳን ደህና መጣሽ፣ ምን ልታዘዝ? አለቀ። ይሄን ትላለች። ሌላ ተርፎ ሬስቶራንት ይቅርታ ስራ ላይ ነኝ። አለቀ። ክብሮ ራስሽን የምታስከብሪ ራስሽ ነሽ። እናቴ ትሙት። ከዛ ይሄን ፈልጋለሁ ስትልሽ ኦኬ። ሌላ የግል ወሬ ጨዋታ እዛ ጓደኛዋን ፈልጋ ትጫወት። አንቺ ጓደኛዋ አይደለሽም። ሁሉ ነገር ስነ ስርዓት ሊኖረው ይገባል። ጓደኛ ጓደኛ ነው። የስራ ባልደረባ የስራ ባልደረባ ነው። ከስተመር ከስተመር ነው። አንቺ ነጋዴ ነሽ። እዛ ጋ የቆምሹ ልትነግጂ ነው። ብዙ አይነት ሰው ታስተናግጃለሽ። ገስት ሲገቡ ሰላምታሽ ራሱ ስርዓት፣ ይሄ መስመርሽን አትለፊ። ገብቶሻል? ሰላም ጤና ይስጥልኝ እህቴ እንኳን ደህና መጣሽ፣ ምን ልታዘዝ? ይህን እንፈልጋለሁ። እሺ አመሰግናለሁ። ይሄ አለ፣ ይኸው ይሄ አለ። ስለ እቃው ስትጠይቅሽ የእሷ መብት አንቺን ስለ እቃው መጠይቅ ነው። ፐርሰናል ላይፍሽን የመጠይቅ ማንም መብት የለውም። ስለ እቃው፣ ስለ ቅባቱ፣ ስለ ልብሱ፣ ማቴሪያሉ ሲታጠብ ያጥራል፣ ይለጠጣል፣ ቅባቱ ምን ይጠቅማል፣ ምን አይጠቅምም ታስረጃለሽ። ግዴታሽ ነው። ይሄ ገንዘቧን ከፍላ ነው የምትገዛው። ታስረጃታለሽ። ካስረዳሻት በኋላ ዲሊቨሪ በዚህ ቀን ካልሹ ቀን ዲሊቨሪ ከዘገየባት ይቅርታ አድርጊልኝ፣ በጣም የኔ ጥፋት ነው፣ ትራንስፖርት እንደዚህ ገጥሞኝ ነው፣ ይቅርታ። ከዛ ውጭ በዋትሳፕ ፐርሰናል ላይፍ ሊያወሩሽ ጓደኛ ሊሆኑሽ ሲሞክሩ አንቺ ትዘጊባቸዋለሽ። አጭር መልስ በመመለስ ከስተመርን ሳታስቀይሚ አጭር መልስ በመመለስ ምንም አይነት ጓደኝነት ከከስተመር ጋር እንደማትፈልጊ መስመርሽን ትጠብቂያለሽ። ከዛ ውጭ ከመስመር አልፎ አፌን እከፍታለሁ የሚል ሰው ካለ ብሎክ የሚባል ነገር አለ። ብሎክ ታደርጊያታለሽ። አንቺ ነጋዴ ነሽ፣ ቁጥር አትቀይሪም። ቁጥር ከቀየርሽ ከስተመሮችሽን እያጣሽ ትመጫለሽ፣ ገበያ ይቀንሳል። ቁጥር አትቀይሪም። በጸያፊ ሰዎችን ብሎክ ታደርጊያለሽ። ለቆሻሻ ነገር ክርክር፣ ጭቅጭቅ አያስፈልግም። አንቺ ስራሽን አክብረሽ እስከሰራሽ ድረስ ማንም ሰው አይደፍርሽም፣ ትከበሪያለሽ። እኔ ኮሜንት ላይ ሲጻፉላት ቢያቸው እኔ መስተንግዶዬ ምን ያክል ነው፣ ደስተኛ ናቸው አይደለም ጠይቂያቸው። እነሱ በጣም ጥሩ ደስተኛ ናቸው። እሳይ እስካሁን ኮምፕሌን አልመጣብሽም፣ እስካሁን ክስ አልመጣብሽም። ጥሩ ነው። ግን ለምን ታለቅሻለሽ ላይቭ ላይ? ይሄ 4ኛ ጊዜ ነው ላይቭ ላይ ያለቀሰች እየተባልኩኝ በየጊዜው በ2 ወር አንዴ እያመጣው እዚህ ጋር መመክርሽ እንዴ። ለምንድን ነው የምታለቅሽላቸው? ጠላቶችሽ ይደሰታሉ አንቺ ስታለቅሺ። ይሄ ሞኝነት ነው። ለጠላት አታሳይ። ለጠላት ድክመትሽን ማሳየት የለብሽም። እኔ እኮ ከኔ እኮ እንድትማሪ ነው የምነግርሽ። የሚያናድድ ነገር እኮ ሊያጋጥመኝ ይችላል፣ ግን በአፍንጬ ለጠላቴ ብሞት እንትኔን አላሳየም። ምን ስለሆነ ጠላቴን ለማስደሰት ነው ላይቬን ከፍቼ ማለቅስ ሰው። መቼም ላይቬን ከፍቼ ሳለቅስ አታገኘኝም። ለጠላቴ ጠላትሽን ለምን ታስደስቻለሽ? እሳይ ሰራንላት፣ እሳይ እንዲሉ ነው። አንቺ ከተናደድሽ ራሱ ንዴትሽን ላይቭሽን ዝግት አድርገሽ ቆይ መጣሁ አንዴ ሰግጄ ልምጣ ብለሽ ላይቭሽን ድርግም አድርገሽ ሄደሽ ማልቀስ ከፈለግሽ አልቀሰሽ፣ መናደድ ዕቃ መስበር ከፈለግሽ ሰብረሽ ብለሽ ልክ ሲለቀሽ ገላሽን ታጥበሽ ፏ ብለሽ ላይቭሽን ክፍት። ለጠላትሽ ደስታሽን እንጂ ለቅሶሽን ማሳየት የለብሽም። ተስፋ ቆርጠው እንዲጠፉ ደስታሽን ብቻ ነው ለጠላትሽ ማሳየት ያለብሽ። ተስፋ ቆርጠው እቺማ ምንም ብንቀጠቅጣት እንትን የምትሸነፍ ነገር አይደለችም ብለው ተስፋ ቆርጠው ወደ ሌላ ሰው ይሄዳሉ። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። እኛ እራሳችንን ነው መቆጣጠር የምንችለው። አንቺ ጥሩ ሁኚ። እቃሽ ላይ ምንም አይነት መጥፎ ነገር አይገኝም። ጥሩ እቃ ሽጪ ለደንበኛሽ፣ ጥሩ ከስተመር ሰርቪስ ስጪ። ከዛ ውጭ ገደል ይግቡ መጥፎ ሰዎች። እሺ ከአንቺ የሚጠበቀውን የአንቺን ኃላፊነት ብቻ ተውጪ። ገብቶሻል? ረዋን አንገትሽን አትድፊ። ቀና በይ። አንቺ አልሰረቅሽም። የሰረቀ አንገቱን ይድፋ። ባለጌ አንገቱን ይድፋ። አንቺ ቀና ብለሽ ተቀመጭ። መልእክት አስተላልፊልኝ ሀቡ። ማለት የድሮውን እንትኔን አያስታውስብኝ። የድሮውን ቁስሌን ለምን አልወጣም ገና ውስጤ ስለየተብሰ ያስታውሱሽ። እንዲህ እያልሽ ልብ አትስጫቸው። የድሮ ቁስሌን አታስታውሱብኝ። በደንብ ነው የሚያስታውሱልሽ። አሁን ይጠቀጥቁሻል። ለምን ስስ ጎንሽን ለጠላት ትነግሪያለሽ? ያንሱ ያውሩ። አውርተው ሲደክማቸው ይተውታል። አለቀ። መጥፎ ሰዎችን መቆጣጠር አይቻልም። ሶ ዋት በያቸው። ያውሩ። ቢስትሮንግ ራስሽ ላይ ስሪ፣ ጠንክሪ፣ በርቺ። ዓለምን ለመቆጣጠር ከምትሞክሪ፣ መጥፎ ሰዎች እንዳያወሩብሽ ለመቆጣጠር ከምትሞክሪ አውሩት። በደንብ በያቸው። በደንብ ቤታችሁን ላይ እየከፈታችሁ አውሩት። በደንብ ፎቶ አድርጋችሁ በያቸው። አውሩት። ጥሩ ነው። ያጀግንሻል፣ ያጠነክርሻል። ባውሩት። በተቀጠቀጥሽ ቁጥር ትጠብቂያለሽ። ገባሽ?
በተቀጠቀጥሽ ቁጥር ትጀግኛለሽ። በተገፋሽ ቁጥር ጡንቻዎችሽ እያደጉ ይመጣሉ። ትበረቻለሽ። I allowed him. I told him he can take whenever he wants. Okay? Yes. እሺ ረዋን በፍጹም የሚያምሽን ነገር ህመምሽን የሚረብሽሽን ነገር አታሳያቸው። ኢትስ ኦኬ በያቸው። ኢትስ ኦኬ ደስ ይለኛል። አውሩት። እንደው የምኮራበት ነገር ነው። እኔ ጀግና ስለሆንኩ ነው ይሄንን አልፌ እዚህ ጋር የደረስኩት በያቸው። እኔ እኮ ጀግና ስለሆንኩ ነው ይሄንን ሁሉ ነገር ተቋቁሜ አልፌ ዛሬ ላይ የቆምኩት በያቸው። ዛሬ ላይ የቆምኩት ማንም በእኔ ጫማ ያለፈ የለም በያቸው። መተው ሲያሩ አዎ እኔ ጎበዝ ስለሆንኩ እኮ ነው ራሴን ያላጠፋሁት። ወጥቼ ሚዲያ ላይ እርዳታ ጠይቄ ያንን ችግሬን የተወጣሁት እኮ እኔ ጀግና ሴት ስለሆንኩ ነው። እኔ ጀግና ስለሆንኩ ነው አልፌ ዛሬ ላይ የቆምኩት። ገና ምን አይታችሁ ነገ ደግሞ ትልቅ ቦታ ላይ ታገኙኛላችሁ ከዚህ የበለጠ ብለሽ ንገሪያቸው። ገባሽ? ሌላ ነገር ፈልጉ። በዚህ እኔን አታሸማቅቁኝም ባያቸው። ሌላ ነገር ይኸውልሽ አንቺ የሰው ልጅ ሊሸማቀቅ የሚገባባቸው ነገሮች አሉ። ሲሰርቅ፣ አደራውን ሲበላ፣ ለእርዳታ ለምስኪን ብሎ ብር ሰብስቦ ለራሱ ሲበላው፣ ትዳሩ ላይ ሲማግጥ የሚያሳፍሩ የሚያሸማቀቁ ነገሮች አሉ። አንቺ ምን አረግሽ? ተበደልሽ እንጂ አልበደልሽ። ምን አረግሽ? አንቺ እኮ የሰው ሀቅ አልነካሽም። ሀቅሽ ተበላብሽ እንጂ የሰው ሀቅ በላሽ እንዴ? ሀቅሽን የበላ ይፈር፣ ሌባ ይፈር፣ የበደለሽ ይፈር። አንቺ ምን ተበድለሽ ለምንድን ነው የምታፍሪው? ቢ ስትሮንግ። አንቺ ለራስሽ ካልቆምሽለት ማንም አያስቀምጡሽም። እንዲህ የምታለቅሽላቸው ከሆነ አያስቀምጡሽም። ቀጥቅጠው ከቲክቶክ ሊያጠፉሽ ነው የሚፈልጉት። አያስቀምጡሽም። አንቺ እንዳትሸጪ ዕቃሽን አቀፈሽ እንድትኖሪ ነው የሚፈልጉት። አንቺ ለምን ይሄን ታሳኪላቸዋለሽ ህልማቸውን? ይኸውልሽ አንድ ሰው በማላውቀው ቋንቋ ቢሰድበኝ፣ አሁን እኔን አንድ ሰው በማላውቀው ቋንቋ ሙልጭ አድርጎ ቢሰድበኝ ፈገግ ብዬ ነው ማየው። አላውቅማ። በቻይንኛ የሆነ ሰው ቁጭ ብሎ እዚህ ጋር ቢሰድበኝ እኔ ይገባኛል? እናደዳለሁ? ንገሪኝ። በቻይንኛ የሆነ ሰው መቶ ሙልጭ አድርጎ ቢሰድበኝ ፈገግ እላለሁ። ምን እያለ ይሆን ይሄ ሰውዬ እላለሁ አይደል? ዝም ብዬ ፈገግ ብዬ አየዋለሁ። ምን እያለ ነው? አላውቅማ። እኔ ነኝ ለዛ ነገር ትርጉም የምሰጠው። ቋንቋው ካልገባኝ አልናደድም፣ መልሼ አልሰድበውም። ልክ እንደዛ አንቺ የምትሰጪው ምላሽ ነው። አንቺ ላይ የዛ ሰው ንግግር ዋጋ የሚያገኘው አንቺ የምትሰጪው ምላሽ ነው። አንቺ ምላሽ ካልሰጠሽ የዛ ሰው ልፋት ከንቱ ሆነ። አሁን እኔ ሶሻል ሚዲያ ላይ የሚሰድቡኝ ሰዎች ምላሽ ስለማልሰጣቸው በከንቱ እየደከሙ ነው አይደል? አቅም አጡ። እኔ ምላሽ ብሰጣቸው ግን አቅም አገኙ። አሁን ልክ እነሱ እንደሚሰድቡኝ እኔ ላይቬን ከፍቼ ብሰድባቸው፣ እነሱ ፎቶ ለጥፈው ቪዲዮ እንደሚሰሩብኝ እኔ ፎቶቸውን ለጥፌ ቪዲዮ ብሰራ አቅም ሰጠኋቸው አይደለ? ገባሽ? አቅም ሰጠኋቸው፣ አቅም አገኙ። እኔ ግን መልስ ስለማልሰጣቸው የመናቅ ስሜት በጣም እያቃጠላቸው ነው። ንቄ መተዌ አንቺም ልክ ቋንቋቸው እንደማይገባሽ ልክ እንደሌሉ የሚሰድቡሽን ሰዎች እዚህ ምድር ላይ እንዳልተፈጠሩ እንደሌሉ ንቀሽ ተያቸው። ንቆ መተውን የሚያህል በቀን የለም እዚህ ምድር ላይ። ጠላቶችሽም የምትበቃያቸው ንቀሽ በመተው እንደሌሉ በመቁጠር ነው። እንዳልተፈጠሩ እንዳልተወለዱ። ገባሽ? የምኖረውን ነው የምመክርሽ። የምኖረውን እየኖርኩ ያለሁትን ራይት ነው እየኖርኩ ያለሁትን ነው የምመክርሽ። በጣም ብዙ ሰዎች ፎቶ የለጠፈው ይሰድቡኛል፣ ግን እንደሌሉ ነው የምቆጥራቸው እዚህ ምድር ላይ እንደሌሉ። ስማቸውን አላነሳም። ላይቬን ከፍቼ ጌሜን እጫወታለሁ፣ የፍቅር ታሪክ ሰማለሁ። እነሱ ለእኔ እነሱ እዚህ ምድር ላይ የሉም፣ እንደሌሉ ቆጥሬያቸዋለሁ። ገባሽ? ያኔ ፓወርፉል ትሆኛለሽ። ዩሲ አይ አም ፓወርፉል ናው ቢካዝ ለኔጌቲቪቲ መልስ አልሰጥም። ለስድብ መልስ ስለማልሰጥ ራሴ ላይ ትኩረት ስላደረኩ እኔ እያደግኩ ነው። እዚህ ምድር ላይ ትኩረት ያረግሽበት ነገር ነው የሚያድገው። ሁለት ተክሎችን ተክለሽ አጠገብ ላጠገብ መስኮትሽ ላይ አስቀምጠሽ አንዱን ብቻ ውሃ የምታጠጭው ሁሌ የምትኮተኮቹ ከሆነ እሱ ነው የሚያድገው አይደል? እኔ እያደግኩ ነው ራሴ ላይ። ለምን ራሴ ላይ ነው ትኩረቴ ራሴ ላይ ነው፣ ጠላቴ ላይ አይደለም። ጠላቴን አላሳድግም። እኔ ጠላቴ ላይ ትኩረት ከሰጠው ስለ ጠላቴ ካወራው ጠላቴን እያሳደግኩት ነው። ስለ ጠላቴ አላወራም፣ ስለ ራሴ ነው ማወራው። አይ ፎከስ ኦን ማይሰልፍ። ራሴ ላይ ትኩረት አድርጌ ራሴን አሳድጋለሁ። ቢካዝ እኔ ብልጥ ነኝ፣ ስማርት ነኝ። እኔ ጅል አይደለሁም ጠላቴን የማሳድገው። ጅል ነው ጠላቱን የሚያሳድገው። ጅል ሁሌ ስለ ጠላቱ እያወራ ጠላቱን ያገናል፣ ጠላቱን ያሳድጋል።
ስማርት ሰው ደግሞ እንደኔ ሁሌ ስለ ራሱ እያወራ ራሱ ላይ ትኩረት አድርጎ በራሱ ዓለም እየተጫወተና እየሳቀ ራሱን ያሳድጋል። ገብቶሻል? እንግዲህ ከራስ በላይ ምሳሌ ምናለ? ራሴን ምሳሌ ሰጠሁሽ። ፎከስ ኦን ዩ። ጠላቶችሽ ላይ ትኩረት አታርጊ። ፎከስ ኦን ዮር ሰልፍ። ራስሽ ላይ ሱቅሽን አጽጆ ያብረቅርቅ። ከዛ ሙዚቃሽን ከፍተሽ ሶሪ አንቺ ሙዚቃ ሐራም ከሆነ የሚያስደስትሽ መንዙማሽንም የፈለግሽው ከፍተሽ ፋ ብለሽ እየሳቅሽ እየተጫወትሽ ላይቭሽን ግቢ፣ ተደሰቺ። መጣሁላችሁ፣ ይኸውልሽ እንዲህ በይ፣ መጣሁላችሁ ወዳጆቼ፣ መጥቼላችኋለሁ። ይኸው ለእናንተ እነዚህን አዳዲስ ፕሮዳክቶች ይዤላችሁ መጥቻለሁ። ለሴት ልጅ ውበቷን መጠበቅ አለባት፣ ፀጉራችሁ እንዲያድግላችሁ። ይኸው ይሄን ተጠቀሙ፣ ይሄ ለፀጉር ይሄን ይጠቅማል። ወሬ አታውሪ። ላይቭሽን ከፍተሽ አንቺ ሱቅ ነው እኮ የከፈትሽው። አዎ አንቺ ወሬ ልታውሪ አይደለም የከፈትሽው። ወሬ ኖርማል ወሬ አልፈልግም። ወሬ ስለ እያነሳሽ ስለ ዘይቱ ኤክስፕሌን አርጊ፣ እያነሳሽ ስለ ክሬሞ ኤክስፕሌን አርጊ። ሽቲውን እየቀያየርሽ አሳይ። ከዛ ከስተመር አትራክት ታደርጊያለሽ። ገስት ይገባሉ። ገስት ገብተው ሌላ ወሬ ሊያወሩሽ ሲሉ ስለ ትዳር ገለመሌ ሊያወሩሽ ሲሉ ይቅርታ እኔ ላይቬን የከፈትኩትኝ እቃውን ለመሸጥ ነው፣ ትገዣለሽ? ሌዎች አልገዛም። እሺ ስትገዢ እንገናኛለን፣ አመሰግናለሁ፣ ቻው ትያትና የምትቀጥለውን ደንበኛ ታስገቢያለሽ። ሲሪየስ ሆነሽ ነው ስራሽን መስራት ያለብሽ። ገባሻ? እታ ዘና እያልሽ የሚረብሽ ነገር ስታይ ላሽ ለጠላትሽ ቆሻሻ ኮመንት ስታይ ጥሩ ሞዴሬተሮች ካሉሽ፣ መልካም ሞዴሬተሮች ካሉሽ ሚት አድርጉልሽ። የማያደርጉልሽ ከሆነ ተጽፎ እንዳልተጻፈ እንደሌለ ኮመንቱ እንዳልተጻፈ ልክ መጥፎ ኮመንት ዞር ግድግዳው ላይ ፕሮዳክትሽን አንስተሽ ይሄን ብልሽ ኤክስፕሌን አድርጊ። እንዲህ ነው የምትዋጊያቸው ጠላቶችሽን። እሺ መጥፎ ኮመንት ስታይ ምንድን ነው የምታደርጊው? ባላይ ያልፋለሁ ከዚህ በኋላ ጎበዝ። ፕሮዳክቱን ታነሺና በዛ ቢዚ ታደርጊያለሽ ራስሽን። ስለ እናንተ ይሄ ካካው በተር ለምን እንደሚጠቅም ታውቃላችሁ? ለቆዳ ምን እንደሚያደርግ ታውቃላችሁ? ታያችኋለሽ፣ ታስረጃችኋለሽ። ማታቂ ከሆነ ዩቱብ ላይ ሰርች አድርጊ፣ ጉግል ላይ ሰርች አድርጊ። ስለ ያዝሻቸው ፕሮዳክቶች እውቀቱ ይኑርሽ። ስለ ፕሮዳክትሽ ብቻ አውሪ። እሺ አቡያ አይ ሆፕ እስካሁን ድረስ ጉሮሮዬ እስኪደርቅ የተናገርኩት ነገር ዋጋ ቢስ እንደማይሆን፣ በሚቀጥለው አንቺ ጀግና ነጋዴ ሆነሽ ሁሌ ላይቭ ዋስ ስክሮል ሲደረግ ስለ ፕሮዳክቶቿ ብቻ ኤክስፕሌን የምታደርግ ጎበዝ ሳቂታ ተጫዋች ሆነሽ እንደማይሽ አምናለሁ። ኢንሻአላህ አቡዬ ኢንሻአላህ። ባለፈውም እንደነገርኩሽ የልፋትሽን ውጤት የሚታይበት ጊዜ ቅርብ ነው። ኢንሻአላህ ጎበዝ ጀግናዬ። በቃ ለጠላትሽን ባሽን አታሳይ በፍጹም። መሳቂያ የጠላቶችሽ መሳቂያ አትሁኝ። በርትተሽ ነው መታየት ያለብሽ። ጀግነሽ። ዋው ጥሩ ትምህርት ነው። የስ ከተማረች ከተጠቀመችበት እናቴ ትሙት። እኔ እንደሷ ነጋዴ ብሆን እና እንደዚህ ጠላቶች ቢኖሩኝ ዞር ብዬ ማላያቸውም። እኔ ሱቄን ከፍታለሁ። በቃ እኔ እብድ ነኝ ታውቃላችሁ። ሙዚቄን ከፍቼ እየቀወጥኩት ነው የምገባው። ስለ ፕሮዳክቴ ነው የማወራው። ሌላ ወሬ ማውራት አልፈልግም። ሶሪ። እኔ እርዳታ ላይ እንኳን ሰው ሌላ ወሬ ሲያወሪ ሶሪ እርዳታ ላይ ነኝ። ሌላ ወሬ ሌላ ቀን። ሀቡዬ እወድሻለሁ። አድናቆት እንኳን ፕሊስ፣ ለአድናቆት ራሱ ጊዜ የለንም። የታመመ ሰው ተቀምጧል እዚህ ጋር። ትኩረታችን እርዳታችን ላይ ይሁን፣ ወሬ አንፈልግም ብዬ ጠቅ አድርጌ። ለዛ ነው እኔ የቤት እርዳታ ሰክሰስፉል የሚሆነው። ራይት ወሬ ስለማንቀላቀል። የወሬ ጊዜ ያለው፣ የጨዋታ ጊዜ ያለው፣ የስራ ጊዜ ያለው። ያንቺ አካውንት የስራ አካውንት ነው፣ የወሬ አካውንት አይደለም። ስለዚህ ሰው አንቺ ጋር የሚመጣው ለስራ እንደሆነ ማወቅ አለበት። እሺ አቡዬ በጣም ይቅርታ፣ አመሰግናለሁ አቡዬ። በጣም እንጂ አንቺ ውለታ ነው የሚከፍለው ውለታሽን። ግሬም ቃል ግቢልኝ አሁን ሀቡዬ። ከዚህ በኋላ ላይቬን ከፍቼ ለጠላቶቼ ሳለቅስ ካገኘሽኝ የፈለግሽውን ቅጭኝ በይ። ኧረ አላለቅስም ከዚህ በኋላ ኢንሻአላህ። ቃል ግቢልኝ። እኔ ቃል እንድትገቢልኝ እፈልጋለሁ። ያው ህዝቡ እየሰማ ቃል ግቢ። እሺ ቃል እገባለሁ። ከዚህ በኋላ ላይቭ ላይ አላለቅስም። ቢከፋኝ እንኳን በቃ በውስጥ እንትን ብዬ ስራዬን ነው የምሰራው። ከዚህ በኋላ አላለቅስም። እንዲህ በይኝ፣ እንድትይኝ እንፈልጋ ሀቡዬ። ከዚህ በኋላ ላይቭ ላይ በፍጹም ለጠላቴ እንደማላለቅስ ቃል እገባልሻለሁ። ከዚህ በኋላ ላይቭ ላይ በፍጹም ለጠላቴ አላለቅስም። ተቀብያለሁ፣ ቃልሽን አመኛለሁ። እሺ በጣም ነው የምወድሽ። እሺ አቡ እኔ በጣም ወድሻለሁ ረዋንዬ። የምር በጣም ያመኛል። እማዬ ተሙት በጣም ያመኛል። እናደድብሻለሁ። ለጠላቶችሽ ስታለቅሽ በጣም እናደድብሻለሁ። በጣም ስለሚያመኝ ነው የምናደድብሽ። ለምንድን ነው እጅ የምትሰጠው? ለምንድን ነው የምታሳየው ድክመቷን? ለምንድን ነው እንባዋን የምታሳየው ለጠላቷ ብዬ በጣም እቃጠላለሁ፣ ቅጥል እላለሁ።
እኔ እንደ ልጄ እንደ ታናሽ እህቴ ስለማይሽ ነው። የማንም መጫወቻ ሶሻል ሚዲያ ላይ ስትሆኝ ሳይ በጣም እናደዳለሁ። ገባሽ? እያወቅሽ የሚያደርጉብሽን ሆን ብለው እንደሚያደርጉብሽ እያወቅሽ ሌቦቹ እየላኳቸው እንደሆነ እያወቅሽ ልቦናሽ እያወቀ ለምን ለቀናትሽ ታሳያለሽ ብዬ ደሜ ይፈላል። ገባሽ? ሰው እንዲወድቅ ለሚፈልገው ሰው በፍጹም ውድቀቱን አያሳይም። በፍጹም ገባሽ? በቃ አንቺ ላይቭሽን ከፍተሽ እቃሽን ሽጪ። ደስተኛ ስትሆኝ ደስተኛ ሰው አትራክት ታደርጊያለሽ። ደስተኛ ስትሆኝ ነጭናጫ አልቃሻ ከሆንሽ ነጭናጫ አልቃሻ ነገረኛ ሰው አትራክት ታደርጊያለሽ። ስለዚህ አንቺ ቢሃፒ ጠዋት ስትነሺ ዱዓሽን አድርገሽ ምናምን ደስተኛ ሆነሽ ላይቭሽን ክፍት። ይሄ ቦታ የስራ ቦታ ነው፣ ወሬ አልፈልግም ሶሪ እያልሽ ሲሪየስ ሆነሽ ስራሽን። አንቺ ራስሽን ስታከብሪ ነው ሰዎች የሚያከብሩሽ። አንቺ ነሽ የምታስከብሪው በቃ ራስሽን። ጎበዝ። ምን አለሽ? በዚሁ አስተዋውቂ፣ ንገሪያቸው። አዳዲስ ፕሮዳክቶች ምን ትይዣለሽ? እስኪ ከስኔል ኦይል ይታየኛል፣ አሁን የፀጉር ዘይት፣ የፀጉር ፐርም ይታየኛል፣ ከሱ ቀጥሎ የፀጉር ቀለም ይታየኛል። ካሜራውን ፍሊፕ አድርገሽ ማሳየት ከቻልሽ ፕሮዳክቶቹ ስማቸውን እየጠራሽ ይሄ ያለኝ ደስ ይለናል። ሂጃቦች አሏት። እንደውም አልቋል። ማሻላ ጎሏል ሸልፉ። የሆነ ሰሞን የገባሽ ጊዜ እኔ ጋር ጥቅጥቅ ያለ ነበረ። አልሐምዱሊላ እያበረታቱኝ ነው እህቶቼ፣ እየገዙኝ ነው። በጣም ጎበዞቼ ማሮች፣ ተባረኩ። እድሜና ጤና ይስጣችሁ የምታበረታቷት በሙሉ። ይኸው የፀጉር ቅባቶች አለ። አዲስ ክሬም ነው። ይሄው ቡኒው ምንድን ነው? ቀለም ተቀብተው ፀጉራቸው ላይ ተጎዳ እና ሄር ትሪትመንት። ኦኬ ሄር ትሪትመንቶች አሏት። ይሄኛውስ ከጎኑ ያለው ሻምፖ ሺያ በተር ሻምፖ በጣም አሪፍ ኮንዲሽነር ነው። አንድ ላይ የተፈጥሮ ፀጉራችሁን መንከባከብ የምትፈልጉ ኦርጋኒክ የሆኑ ፕሮዳክቶች አሉ። ያው የፀጉር ዘይት እነ ቫቲካ ሳይቀራለ ሱቅ መውጣት ባትችሉ ቫቲካ አለላችሁ አለ። አናጎጎራም አለ። ሂጃቦች አሉ። ኦይሎች ይኸው እነዚህ ስነስኔል ኦይሎች፣ ጭቃ ቅባቶች አሉ። ይሄ ምንድነው? ብሉ ማጂክ ነው የሚታየኝ። ብሉ ማጂክ አለ። ዳክስ ነው የሚታየኝ ከሱ ቀጥለው። ዳክስ አለ። ላይ ደግሞ ሺአ በተራ እንትን አለ። ኮኮናት ኢኮ ጄል አለ ለቤቢ ሄር። ቫዝሊን አለ። ካሮት ኦይል አለ። ካካው በተር አለ። ይህ ካካው በተር ሽታውን በጣም ነው የምወደው። ካካው በተር አለላችሁ። ይህ ፓይናፕል ምንድን ነው? ሎሽን ነው ማሪ? ፓፓያ ሎሽን። ፓይናፕል አልኩኝ። ፓፓያ ሎሽን። ሂና ቀሲል አለ። ሰላት መስጠት። ቀሲሉን በጣም ነው የወደድኩት። አብቴ ራሴ ከአንቺ ጋር የዛን ያመጣሁትን ሽቲ ስትልኪልኝ የላክሽልኝ አላለቀም። ገንዘቦች ሽቲዎችሽ በጣም ነው የሚያማምሩት። ሁሌ እሁድ ቤት ውስጥ ቅዳሜ ቤት ውስጥ ሽቲ ነው የምለብሰው እና ይጠይቁኛል ሁሌ ሀቡ ሽቲዎች ሲያምሩ ኬት ነው የገዛሽ ይሉኛል። ከረዋን የገዛው ትላቸዋለሁ። ይሄ ዲፍረንት ፕሪንትድ የሆኑ በጣም የሚያማምሩ እንትኖች አሉ። አረንጓዴ፣ ቢጫ፣ ቀይ ስታይል ያላቸው ምናምን የሚያማምሩ ሽቲዎች አሉ የምለብሳቸው። የምጠይቁኝ ይኸው ከረዋን ነው። ሂጂበት በዛ። ይኸው ሂጃቦች አሉ። ምስከሪና አለኝ። ምንድነው ስሙ እሱ? ምስከሪና ከድሬ አስር የሚለበስ እጅጌ ሙሉ። ኦኬ ቦዲ ያላት ምንድን ነው የሚባለው? ሚስከሪና። ይሄ ማለት ነው እንደዚህ። ሚስከሪና በአረብኛ ነው? በእኛ በአማርኛ ሚስከሪና ይባላል እንጂ። ኦኬ ሚስከሪና አለ ቤተሰብ። ቦዲ ነው ከእንትን ስር የሚለበስ እንትን ለሂጃቢስቶች እጃቸው እንዳይታይ ቦዲ እዚህ ድረስ የሚያደርግ መስሪዎች እንደሚያደርጉት ማለት ነው። እነዚህ ብኩሮችም እጣኖች አሉ። ጎበዝ፣ ብዙ ነገር ነው የምትይዥው አንቺ። ብዙ ነው ያለው፣ ግን ዛሬ አላስተካከልኩኝም። አዎ እኮ የሆነ ነገር የሚያስደስትሽ ምንድን ነው? አንቺ ሙዚቃ አትሰሚም አይደል? ነሺዳ ነው የምትሰሚው? አዎ ነሺዳ ነው የምሰማው እኮ። ከፍተሽ ነሺዳሽን እየሰማሽ ላይቭሽን ከፍተሽ አብረሽ እያንጎራጎርሽ ምናምን ማጽዳት። በቃ ደስተኛ መሆን። ሰውነትሽን ፍቀጂለት፣ ራስሽን ፍቀጂለት። ለቀቅ በይ።
ደስተኛ ሁኚ። የዛኔ ደስተኛ ሰዎችን አትራክት ታደርጊያለሽ። ጥሩ ጥሩ መልካም ሰዎችን አንቺ መልካም ከሆንሽ ፖዘቲቭ ሰዎችን አትራክት የምታደርጊው። ግን ጭንቀታም፣ ፈሪ፣ አልቃሻ ከሆንሽ የሚመጡትም ሰዎች የሆኑ ኔጌቲቭ ነጭናጫ የሆኑ ምናምን ኮምፕሌን የሚያበዙ ገባሽ? ጠዋት ሱቅሽን ስትከፍቺ ፈጣሪ መልካም ነጋዴዎችን እንዲልክልሽ ነገረኛ ያልሆኑ መልካም ዱዓ አድርገሽ ክፈቺ። ከዛ በቃ መልካም ሰዎችን አትራክት አድርጊ። እሺ አንቺ ደስተኛ ስትሆኚ ደስተኛ ሰው ነው ወደ አንቺ የሚመጣው። ገባሽ? ቁርአን አዳምጪ፣ መንዙማም ክፈቺ፣ ነሺዳም ደስታሽ ብቻ የሚያስደስትሽን ውስጥሽ ያለሽን ልብሽ የሚፈልገውን አድርጊ። ደስተኛ ሁኚ። አንቺም እንደ ማንኛውም ሰው እዚህ ምድር ላይ ደስተኛ ሆነሽ የመኖር ሙሉ መብት አለሽ። ሽምቅቅ ምናምን አትበይ፣ አንገትሽን አትድፊ ምናምን። እሺ ወይ ስትሮንግ ካልሆንሽ ሶሻል ሚዲያ መጠቀማችን ጠንካራ ካልሆንሽ ቀጥቅጠው ሰው ማስጠፋት ነው የሚፈልጉት። በጣም በብዙ ሰዎች ተማሪ ደስተኛ ለመሆን ሞክርና በቃ ዛሬ በቃ እንደዚህ የሆነ ከራሴ ጋር አወራና ላይቭ ገባለሁ። በቃ ኮሜንት በቃ አንገቴን ስብር የሚያደርግ ኮሜንት ይጽፉልኛል። በቃ ለዚህ ነው ተጽፎ እንዳተጻፈ ድሮ መለስና ድሮ እያንዳንዷን ቀን አስታውሰዋለሁ። በቃ ከዛ ውስጤ ሰላም አያገኝም፣ እረበሻለሁ ነው እንጂ እኔ ላይቭ ላይ ሲጀመር ለስራ ብቻ ነው የሚገባው። እሺ ልንገርሽ አንድ ነገር፣ ኮመንቱ ተጽፎ እንዳልተጻፈ ቁጥር እንደ ቻይንኛ ታነቢያለሽ? በቃ እንደ ቻይንኛ ቁጥር። ቆይ ማንበብ የማይችል ሰው ማንበብ ባቺ ኑሮ አማርኛ ኮመንቱ ይረብሽሽ ነበር? በቃ እንደ ሌላ ቋንቋ ቁጥር ነው። አታንብቢላቸው ማይ ትሙት። ወይኔ እኔ ግን ታድዬ እኔ እኮ በዛ መንገድ ነው ሰላሜን ጠብቄ ሶሻል ሚዲያ ላይ ፈታ ዘና ብዬ ሶሻል ሚዲያ እየተጠቀምኩ ያለሁት። ማንም ሊያስቆመኝ አልቻለም። ቢሳደቡ ቢራገሙ ተጽፎ እንዳልተጻፈ አላነበውም። ይሩጥ ኮመንቱ ምን አገባኝን? አናሹ ደኸልኒ። እኔ ላይቬን የከፈትኩትኝ የራሴን መልእክት ላስተላልፍ ነው። መልእክቴን አስተላልፋለሁ፣ እደሰታለሁ፣ ፈታ ዘና ላለሁ። የፈለገ መጥቶ ቸክችኮ ሲደክመው ላት ይላል። አለቀ። ዶንጊ በሺት አስገብኝ የሚልሽን ብቻ ሳብ አድርገሽ አስገቢኝ። ይዘዝ ኦርደር ያርግ እንዳልተጻፈ። ሶሪ በፊት እንዲላቸውንም ሶሪ አማርኛ ማንበብ አልችልም ሲሰድቡኝ ኮመንት ላይ ሶሪ አማርኛ ማንበብ አልችልም ይላቸዋል። እየጻፉ እነሱን የራሴን ወሬ ያወራላቸዋል፣ ይረሱታል። ስንቱን መሰለሽ በፍቅሬ ስንቱ ጠልቶ እንዲሰድበኝ መጥቶ ብታይ ተከርብቶ የኔ አድናቂ ሆኖ እንደቀረ፣ ስንቱ ከጠላቶች እንዲሰድበኝ ተልኮ መጥቶ ስድብ እየጻፈ ደክሞት ተስፋ ቆርጦ ወደ ፍቅር ተቀየረ። ገባሽ? ጊቨሽት ላይፍሽን ኖሪ፣ ህይወትሽን ኖሪ፣ ፈታ ዘና በይ። ቲክቶክን የፈጠረው ሰውዬ እድሜ ይስጠው፣ ከሞተም ነፍሱን ይማረው አይደል ጋይስ? ቲክቶክ ባይኖሩ ነው በምን ፈታ እንል ነበር? ከዓለም ዙሪያ ከየቤታችን እዚህ ጋር እንሰበሰባለን። እንዲህ አይ ላቭ ቲክቶክ በጣም እና ቢ ሃፒ ሺረዋን እንጂ ባይኖር አንቺን የመሰለ እህት አላገኝም ነበር እኔ የኔ ውድ ረዋን ሂስትሮ እናትሽ ጠንካራ ሆነሽ ማየት ፈልጋለሁ። ንጹህ ነሽ፣ በቃ ከምንም የጸዳሽ በቃ ንጹህ ሴት ነሽ። ወላሂ በጣም ለምን ያው እኔ ማውራቱን ነው የምታውቁት። በውስጥ ብዙ ዋጋ ከፍላልኛለች ሀቡ ከሶሻል ሚዲያ ውጪ ማለት ነው። ውጪ ማንም የማያውቀው እኔና እሷ አላህ ብቻ የሚያውቀው ብዙ ዋጋ ከፍላለች። ስለዚህ በጣም ንጹህ ሰው ነሽ። ብቻ አላህ ይጠብቅሽ። ማለት እኔ ወድሻለሁ በጣም ፈጣሪ አለ። እኔን የሚጠብቀኝ አምላክ አለ። አዶን ወሪ ማሬ እና እኛ ብቻ መልካም እንሁን እንጂ ፈጣሪ የልጆቻችን አምላክ ይጠብቀናል። እኔ ፈጣሪ ክፉ ሰዎች በጣም ብዙ ነገር ያስቡብኛል፣ ሞቴን ይመኙልኛል፣ ምን ይሉኛል፣ ግን የፈጠረኝ አምላክ ይጠብቀኛል። ደግሞ ማለት ነው በጣም ምን ያህል ክፉ ሰዎች እንዳሉ ያወቅኩት መቼ እንደሆነ ታውቃላችሁ? አካውንት የተዘጋ ብዬ ቪዲዮ ሲሰራ ልሳንሽ ይዘጋል ምናምን ያሉ ሰዎች ኮመንት ላይ ኮመንታቸውን አላጠፋሁትም። የክፋታቸው ምን ያህል ክፉ እንደሆኑ እንዲታይላቸው ቁጭ አድርጌላቸዋለሁ። ነገ ልጆች ካሏቸው ልጆቻቸው እንኳን ያውቃል። ለነገሩ ፌክ አካውንት ስለሆነ ልጆቻቸው በምን ያውቃሉ ማለት እና ክፉ ሰዎች ያው አሁን እዚህ ጋር አንድ ኮመንት ትጠፊያለሽ፣ አንቺ ትጠፊያለሽ፣ እኔ እያበብኩ ይላለሁ። ክፉ ሰዎች ማለት ነው ሰላም የላቸው፣ ደስተኛ አይደሉም። ገባሽ? እንቅልፍ አይተኙም፣ ጤና የላቸውም፣ አይምሯቸው ተበርዟል፣ አይምሯቸው ቆሽሿል፣ አይምሯቸው ውስጥ ክፋት ብቻ ነው ያለው፣ ህይወት የላቸውም። እስኪ አንድ ክፉ ሰው ደህና ህይወት ያለው አሳዩ።
የራሱ ህይወት ትዳር የላቸውም፣ ልጆች የላቸውም፣ ህይወት የላቸውም። ትዳር ልጆች ቢኖራቸው ትዳራቸው ፈርሷል፣ ባል ጥሏቸው ሄዷል። ምክንያቱም ከእንደዚህ አይነት መርዛማ ሰዎች ጋር ተቋቁሞ መኖር ስለማይችል ባል ጥሎ ሄዷል። ህይወቱን መርጧል። ሰላማዊ ህይወት መርጦ ሌላ የተሻለች ጥሩ ሰው አግብቶ ህይወቱን እያጣጣመ ነው። ልጆች የፈረደባቸው እራሳቸውን ካልቻሉ ከቤት አይወጡም። ስለዚህ ከእንደዚህ አይነት ክፉ ሰው ጋር ጨልም ያለ ህይወት እየኖሩ ህይወትን ይቀጥላሉ፣ ራሳቸውን ችለው መውጣት እስከሚችሉ ድረስ። ገባችሁ? መጨረሻ ላይ ክፉ ሰዎች ብቻቸውን ነው የሚቀሩት፣ ያለ አስታማሚ ያለ ጠዋሪ ይቀራሉ። ስለዚህ ጥሩነት ለራስ ነው፣ መልካምነት ለራስ ነው። አንድ ሰው መልካም ከሆነ ለራሱ ነው። ብቻውን ሲሆን የሰላም እንቅልፍ ይተኛል። የሚጸጽተው ህሊናውን የሚወቅሰው ነገር የለም። ስለዚህ ሰላም ያለው ህሊናን የመሰለ ነገር የለም። ደስተኛ መሆንን ራስን መውደድን የመሰለ ነገር የለም። ባይዘዌ ራሳቸውን እኮ ይጠላሉ። ታውቃላችሁ? ክፉ ሰዎች ራሳቸውን እንደሚጠሉ፣ ብቻቸውን መሆን እንደሚፈሩ ታውቃላችሁ? ብቻቸውን መሆን ይፈራሉ። ብቻቸውን ሲሆኑ ከራሳቸው ጋር ስለሚያወሩ ራሳቸውን ስለሚጠሉት፣ ስለሚወቅሳቸው፣ ህሊናቸው ስለሚወቅሳቸው ብቻቸውን መሆን ይፈራሉ። ሁሌ በሰዎች መከበብ ነው የሚፈልጉት። እና የእድገት ምልክት ነው። ረዋንን ፎሎ አድርጓት፣ አበረታቷት፣ ግዟት። እቃዎቿን ግዟት ስላችሁ ዝም ብላችሁ ሳይሆን ጠይቃችኋት፣ ምንም ችግር የለም። ታስረዳችኋለች። ይሄ ለምን ይጠቅማል በሏት፣ ጠይቋት። ይሄ ለምን ይጠቅማል ታስረዳችኋለች። ያ የሚጠቅማችሁ ከሆነ ግዟት፣ አበረታቷት።